بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم የተከበራችሁ ወንድም እህቶች ኢንሻአላህ ታቀሙንበት ክፍል 4 እንቀጥላለን ማለት ነው። ቃል ኢብኑ ከሲር ብለዋል። ቃል ኢብኑ ከሲር ብለዋል ረሂመሁላሁ አላህ ይደላቸውና ኢብኑ ከሲር ብለዋል። ምን አሉ? አልኻሊቁ ፈጣሪ ለዚህ الاشياء እነዚህ ነገራቶች ፈጣሪ ማለት ነው። እነዚህ ነገራቶች የፈጠረ ማለት ነው። ሰባት ሰማይ ሰባት ምድር በመካከላቸው ያለውን هو እሱ ነው ማለት ነው። ስለዚህ እነዚህ ነገራቶች የፈጠረ هو እሱ እነዚህ ነገራቶች የፈጠረው አካል ማለት ነው። እንግዲህ ያው አላህ Subhanahu Wa Ta'ala ነው። ስለዚህ አልሙስተሂቁ ተገቢ ነው ለዒባደቲ ለአምልኮት ተገቢ ነው ማለት ነው። ምክንያቱም እነዚህን ነገሮች መፍጠሩ እንዲመለክ ያደርገዋል ማለት ነው። ወአንዋኡል ዒባደቲ የኢባዳ አይነቶች አለት ያቺ የኢባዳ አይነት አመረላሁ ቢሃ አላህ በዛ ያዘዘባት የሆነ የኢባዳ አይነት ማለት ነው። ወአንዋኡል ዒባደቲ የኢባዳ አይነቶች አለት ያቺ የዒባዳ አይነት ማለት ነው። አመረላሁ ቢሃ አላህ ያዘዘባት ማለት ነው። ቢሃ በሷ ምሳሌ ምስሉ ኢስላሚ ምሳሌ እስልምና አለ። እንደዚሁ ደግሞ ለኢማኒ ኢማን አለ። ወልኢሕሳን እንደዚሁ ደግሞ ምን አለ ማለት ነው? ኢሕሳን አለ ማለት ነው። ብሎ ማለት ምስሉ ኢስላም እስልምናን ይመስል ወልኢማኒ ኢማንን ይመስል ወልኢሕሳን ኢሕሳንን ይመስል ማለት ነው። ስለዚህ እነዚህ የኢባዳ አይነቶች ናቸው። እንደውም አዕዘም ሚን አንዋኢል ዒባዳት ኢባዳ ትላልቅ ከሚባሉ አይነቶች ናቸው እነዚህ ኢስላም፣ ኢማን፣ ኢሕሳን ማለት ነው። ወደፊት አብራራላቸዋለሁ ማለት ነው ትርጉማቸውን። ኢስላም ማለት ኢማን ማለት ኢሕሳን ምን ማለት እንደሆነ ማለት ነው። እነዚህ እንግዲህ መራቲቡ ዲን ይባላሉ፣ የዲን ቅደም ተከተሎች ማለት ነው። ስለዚህ ወደፊት የሚብራሩ ይሆናል ማለት ነው። ወሚንሁ ሚን አንዋኢል ኢባደቲ ኢባዳ አይነቶች ጭምርት ነው። ምንድን ዱዓ ዱዓ መለመን ማለት ነው። ወልኸውፍ ፍራቻ አላህ ሱብሓነሁ ወተዓላን መፍራት ማለት ነው። ወረጃኡ ተስፋ ማድረግ ከኢባዳ ጭምርት ነው። ወተወኩሉ መመካት፣ ወረግበቱ መፈለግ፣ ወረህበቱ መፍራት ማለት ነው። ወልኹሹዑ መተናነስ፣ ይሄ ትህትና መተናነስ ለአላህ ሱብሓነሁ ወተዓላ መተናነስ ማለት ነው። ኸሽያ ይሄም ፍራቻ ነው። ባይሆን ይሄ ለዕልም ተውቀጋ የሆነ ፍራቻ ማለት ነው። አላህ ሱብሓነሁ ወተዓላ መፍራት ከእውቀጋ ማለት ነው። ስለ አላህ ማንነት በማወቅ ማለት ነው። አላህ ሱብሓነሁ ወተዓላ በጣም ትልቅ የሆነ ጌታ ነው። ሁሉ ነገር በቁጥጥሩ ያለ የሆነ ጌታ ነው። ስለ አላህ አዘማ በማወቅ የተነሳ በዕልም የሚፈራ በዕልም የሚመጣ የሆነ ፍራቻ ነው ማለት ነው። ኸውፍ ግን ግዴታ በዕልም መሆን አይጠበቅበትም። ወልኢናበቱ መመለስ፣ ወልኢስቲዓነቱ መታገዝ፣ ወልኢስቲዓደቱ መጠበቅ፣ ወልኢስቲዓደቱ መጠበቅ፣ ወልኢስቲጋሰቱ ኢስቲጋሳ መማጠን ወይም ደግሞ እርዳታ መፈለግ ማለት ነው። ወዘብሑ እርድ፣ ወነዝሩ ስለት፣ ወገይሩ ዛሊከ ከዝም በስተቀር ያሉት ከዝም ውጭ ያሉት ማለት ነው። ሚን አንዋኢል ዒባደቲ ከኢባዳ አይነቶች ሚን አንዋኢል ዒባደቲ ከኢባዳ አይነቶች አለቲ ይቺ ኢባዳ አይነት አመረላሁ ቢሃ አላህ ያዘዘባት ማለት ነው። ቢሃ በሷ እነዚህ በአጠቃላይ እነዚህም ከዝም ውጭ ያሉት ማለት ነው። አመረላሁ ቢሃ አላህ በሷ ያዘዘባት ኩሉሃ ሁሏም ሊላሂ ተዓላ ለአላህ ሱብሓነሁ ወተዓላ ብቻና ብቻ ነው ተገቢ የምትሆነው፣ ለአላህ ብቻ ነው የሚገቡት። እነዚህ ለአላህ ብቻ ነው የሚሆኑት ማለት ነው። እነዚህ ኢባዳዎች ለአላህ ሱብሓነሁ ወተዓላ ለመሆናቸው ደግሞ ማስረጃ ወደሉ ማስረጃው ቀውሉ ንግግር ነው። ተዓላ አላህ ሱብሓነሁ ወተዓላ ንግግር ነው። አላህ ምን ይላል? ወአነል መሳጅድ መስጊዶች በሙሉ ማለት ነው ሊላሂ ለአላህ ናቸው። ስለዚህ እነሱ ውስጥ እነዚህ መስጊዶች አላህ ሱብሓነሁ ወተዓላ ስለሆኑ አላህ ሱብሓነሁ ወተዓላ ብቻ የሚመለክባቸው ስለሆኑ ፈላ ተድዑ አትጣሩ አታምልኩ መዐላህ ከአላህ ጋር ሐዲር አንድን ማንንም ማለት ነው። ስለዚህ መስጊዶች የኢባዳ ቁርአን የምንቀርባቸው ትምህርት እስላማዊ ትምህርት የምንማማርባቸው አላህን የምንገዛባቸው ናቸው እንጂ መስጊዶች የሽርክ ማዕከል መሆን የለባቸውም ማለት ነው። ወይም ደግሞ አነል መሳጅድ ብሎ ማለት አዕዳኡ ሱጁድ የሱጁድ አካላቶች ማለት ነው። ምሳሌ ሁለት እግር፣ ሁለት ጉልበት፣ እንደዚሁ ሁለት መዳፍ 6 እንደገና ደግሞ አፍንጫችንና ግንባራችንና አፍንጫችን ማለት 7 እነዚህ ሰባቱ የሱጁድ አካላቶች ናቸው ማለት ነው። እነዚህ አካላቶችን ከአላህ ውጭ ያለን አካል አታምልኩባቸው፣ አትደፉባቸው ይላል አላሁ ሱብሓነሁ ወተዓላ። ስለዚህ መስጊዶች ለአላህ ስለሆኑ ፈላ ተድዑ አታምልኩ አትገዙ መስጊድ ውስጥ ማለት ነው። መዐላህ ከአላህ ጋር ሐዲን አንድን ማንንም ማለት ነው። ማንም ይሆን ማለት ነው። ወላ መላኢካ ወላ ሰው ወላ ጂን ወላ ድንጋይ ወላ ዛፍ ማለት ነው። ምን አሉ ሼህ? ፈመን ሰረፈ የሰጠ አካል ሚንሃ እስካሁን ተተወሱት እኮ እስካሁን ተተወሱት የነገራቶች የሰጠ ማለት ነው። ሸይአን የሆነን ነገር እስካሁን ተተወሱት ውስጥ ማለት ነው ለገይርላህ ከአላህ ውጭ ላለ አካል ፈሆ ይህ ሰው ማለት ነው። ፈሆ ይሄ ሰውዬ ሙሽሪኩን አጋሪና ካፊሩን ካጅ ነው ማለት ነው። ለዚህ ነው እነዚህ አህባሾች ሱፊዮች በቃ ኡሱል ሰላሳን የሚጠሏት ዋናው እንግዲህ እዚህ ላይ ነው ማለት ነው። ያከፍራሉ ይላሉ። ሼህ ያከፈሩት አላህ ያከፈረውን ነብዩ ያከፈሩትን ነው።
ወደሊሉ ማስረጃው ቀውሉሁ ንግግር ነው። ተዓላ የአላህ ስብሓነ ወተዓላ ንግግር ነው። አላህ ስብሓነ ወተዓላ ምን ይላል? ወመን የድዑ የሚጣራ መዓላህ ከአላህ ጋር ኢላሃን አኸረ ሌላን አማልክት ማለት ነው። ላቡርሃነ ለሁ ለሱ ማስረጃ በሌለው ነገር ብሂ በዛ በሚያመልከው ከአላህ ስብሓነ ወተዓላ ውጭ በሚያመልከው ነገር ማስረጃ በሌለው ነገር ከአላህ ስብሓነ ወተዓላ ውጭ ያለን አካል የሚጣራ የሚያመልክ አካል ይህ እንግዲህ ፈኢነማ ሒሳቡ የዚህ ሰውዬ ሂሳቡ ምርማሪው ዐንደ ረቢሂ እይታው ጋር ነው ማለት ነው። ዐንደ ረቢሂ እይታው ጋር ነው ማለት ነው። አላህ ሱብሓነሁ ወተዓላ ኢነሁ ላ ዩፍሊሑል ካፊሩን እነሆ ላ ዩፍሊሑል ካፊሩን ካጂ ፈላህ አይወጣም መጨረሻው የእሳት ነው የሚሆነው ይለናል ማለት ነው። ፊል ሐዲቲ በሐዲት እንደመጣው ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ ሙኹል ዒባዳ ብለዋል። የዒባዳ መቅኔ ነው አሉ። ዱዓ ዋና አካል ነው እንደ ማለት ነው። ስለዚህ ይሄ ሐዲሱ ደኢፍ ነው። በሌላ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም አዱዓኡ ሊዒባዳ ብለዋል። ዱዓ ማለት እሱ ዱዓ ኢባዳ ነው ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ብሎ ማለት ከኢባዳ ክፍል ነው ወይም ደግሞ ከኢባዳ ትላልቅ አካላት ነው ዱዓ ማለት ነው። ወደሉ ማስረጃው ቀውሉሁ ንግግር ነው። ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። አላህ ሱብሓነሁ ወተዓላ ምን ይላል? ወቃለ ረቡኩም ኡድዑኒ ይላል። ወቃለ ብለዋል ረቡኩም ጌታችሁ ኡድዑኒ እኔን ለምኑኝ ተጣሩኝ፣ እኔን ለምኑኝ ተኔ ፈልጉ የፈለጋችሁትን ሐጃ ፈለጋችሁት አስተጅብ ለኩም መርሐባ ላችኋለሁ ይላል አላሁ ሱብሓነሁ ወተዓላ። ኢነለዚነ እነዛ የስተክቢሩና የሚኮሩ አን ዒባደቲ አንዱ አይ ማለት ነው። ምክንያቱም ዱዓ ማለት ኢባዳ ነው ስላልን እዚህ ላይ የሚፈሰረው አን ዒባደቲ ብሎ ማለት ከኔ ኢባዳ ብሎ ማለት አንዱ አይ አመሰአለት እኔን ተመለመን የሚኮሩ የሆኑ አካላቶች አላህ ሱብሓነሁ ወተዓላ ሰየድኹሉነ ይገባሉ፣ ሳይገቡ አይቀሩም ጀሃነመ ጀሃነም ይገባሉ ወደፊት ዳኺሪን አይዘሊሊን የተዋረዱ ሆነው ጀሃነም ይገባሉ ይላል አላህ ሱብሓነሁ ወተዓላ። ስለዚህ እዚህ ጋር የተፈለገው ምንድነው? ዱዓ የሚባለው ኢባዳ ነው። ዱዓ የሚሰጠው የምንለምነው ማንን ነው? አላህን ነው። ወደሊሉ ኸውፊ የፍራቻ ማስረጃው ቀውሉ ተዓላ አላህ ሱብሓነሁ ወተዓላ ንግግር ነው። አላህ ምን ይላል? ፈላ ተኻፉሁም አትፍሯቸው ይላል። ከኔ ውጭ ያሉ አካላቶችን ጅንም ይሁን ሸይጣንም ይሁን ማንኛውም የሚመለክ አካል እንዲያፈሩ ይላል አላህ። ወኻፉኒ እኔም ብቻ ፍሩኝ ኢን ኩንቱም ሙእሚኒን ሙእሚን እንዲሆናችሁ እኔም ብቻ ፍሩኝ ይላል አላሁ ሱብሓነሁ ወተዓላ ማለት ነው። ወደሊሉ ረጃኢ ተስፋ የማድረግ ማስረጃው ቀውሉ ንግግር ነው። ተዓላ አላህ ሱብሓነሁ ወተዓላ ንግግር ነው። አላህ ሱብሓነሁ ወተዓላ ምን ይላል? ፈመን ካነ የርጁ ተስፋ የሚያደርግ አካል ሊቃአ ረቢሂ ከጌታው ጋር መገናኘትን ተስፋ የሚያደርግ አካል እንግዲህ የሚፈልግ ተስፋ የሚያደርግ የሆነ አካል ዱንያ ላይ ፈሊየዕመል ዐመለን ሷሊሐን ጥሩ ስራ ይስራ። ፈሊየዕመል ይስራ ዐመለን ስራ ሷሊሐን ጥሩ ስራ ይስራ። ወላ ዩሽሪክ አያጋራ ቢዒባደቲ ረቢሂ በጌታው አምልኮት አያጋራ አሐድን አንድንም ማንንም አላህን ብቻ ይገዛ ይላል አላሁ ሱብሓነሁ ወተዓላ ማለት ነው። ወደሊሉ ተወኩል የመመካት ደግሞ ማስረጃው ቀውሉሁ ወደሊሉ ተወኩል የመመካት ማስረጃው ደግሞ ቀውሉ ንግግር ነው። ተዓላ አላህ ሱብሓነሁ ወተዓላ ንግግር ነው። አላህ ምን ይላል? ወዐለላሂ በአላህ ላይ ብቻ ተወከሉ ተመኩ ኢን ኩንቱም ሙእሚኒን አማኝ እንዲሆናችሁ ትክክለኛ አማኝ እንዲሆናችሁ ይላል አላህ ሱብሓነሁ ወተዓላ ማለት ነው። ወመን የተወከል ይላል በሌላ አያት ደግሞ ቀውሉሁ አላህ ሱብሓነሁ ወተዓላ ንግግር ነው። አላህ ምን ይላል? ወመን የተወከል የሚመካ ዐለላህ በአላህ ላይ ፈሁ ሐስቡ አላህ በቂ ነው ተሁሉ ነገር። አላህ ተሆነ ነገር ጠብቀኝ ብለህ ተተመካች ተተመካው አላህ ይጠብቀናል ማለት ነው። ወደሊሉ ረግበቲ የመፈለግ ማስረጃው ማለት ነው። ወደሊሉ ረግበቲ የመፈለግ ማስረጃው ማለት ነው። ወደሊሉ ረግበቲ የመፈለግ ማስረጃው ወረህበቲ የመፍራት ማለት ነው። ወልኹሹዕ የመተናነስ ማስረጃው ቀውሉሁ ንግግር ነው። ተዓላ አላህ ሱብሓነሁ ወተዓላ ንግግር ነው። አላህ ሱብሓነሁ ወተዓላ ምን ይላል? ስለ ነቢያቶች ሲናገር ማለት ነው። ኢነሁም አይል አንቢያው ነቢያቶች ካኑ ነበሩ ይላል አላህ ዩሳሪዑነ የሚቻኮሉ ነበሩ ፊል ኸይራት ኢለል ኸይራት ወደ ኸይር ነገር በጣም ይቻኮላሉ ይላል አላህ። ወየድዑነና እኛን ደግሞ ይለምኑናል፣ ረገበን ይገዙናል፣ ይለምኑናል ይላል አላህ። ረገበን በመፈለግና ወረሃባ በመፍራት ወካኑ ለና ለእኛ ነበሩ ነቢያቶች ኻሽዒን አይል ሙተዘልሊን አይል ሙተዋዲዒን ለእኛ ደግሞ ምን ነበሩ ይላል አላህ ሱብሓነሁ ወተዓላ ታዛዦች ተናናሾች ነበሩ። ኻሽዒን ለእኛ ተናናሾች ተዋራጆች ነበሩ ይላል አላህ ሱብሓነሁ ወተዓላ። ስለዚህ እነዚህ ሶስቱ ረግባ ረህባ ወይ ደግሞ ኹሹዕ የምን ባህሪ ናቸው? የነቢያቶች ባህሪ ናቸው ማለት ነው። ነቢያቶች ሁላቸውም ይሄ ባህሪ ነበራቸው ማለት ነው። አላህን የሚለምኑት እሱን ረገበን ተሱ በመፈለግ ነው።
ጀነትን በመፈለግ ወርሃባ ከሱ በመፍራት እሳትን ቅጣቱን በመፍራት ነበር ማለት ነው። ለአላህም ተናናሽ ነበሩ ማለት ነው። ስለዚህ ሱፊዮች ወይ ደግሞ አህባሾች ምን ይላሉ? እኛ እኮ አላህን የምንገዛው ለምን አይደለም እሱን ተሱ ጀነትን ከጅለን እሳቱ እንዲጠብቀን አይደለም ስለምንወደው ብቻ ነው ይላሉ ማለት ነው። ስለዚህ በዚች አያት ተቃራኒ ሆኖ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala የምንገዛው ፈርተን ከጅለን ነው። ወደሉል ኸሽያ የኸሽያ የመፍራት ማስረጃዎች ባያለች እቺ ኸሽያ የምትባለው መዓል ዒልም ነው። ከእውቀት ጋር የሆነች ፍራቻ ናት። አላህ እንደሚናገረው ኢነማ የኽሸላህ ሚን ዒባዲሂ አልዑለማ አላህን የሚፈሩ ከባሮች ማን ናቸው? ዑለሞች ናቸው። ቀውሉ ንግግር ነው። ተዓላ አላህ Subhanahu Wa Ta'ala ንግግር ነው። አላህ ይላል ፈላ ተኽሸውሁም አትፍሯቸው ወኽሸውኒ እኔም ብቻ ፍሩኝ ይላል አላህ Subhanahu Wa Ta'ala። ወደሉል ኢናበቲ የመመለስ ማስረጃው ቀውሉ ተዓላ አላህ Subhanahu Wa Ta'ala ንግግር ነው። ወአኒቡ ኢላላ አላህ ተመለሱ ኢላ ረቢኩም ወደ ጌታችሁ ተመለሱ ያኒ ሚን ዙኑቢኩም ነው ተወንጀላችሁ አስሊሙ ለሁ ለሱም ታዛዥ ሁኑ ይላል አላህ Subhanahu Wa Ta'ala። ወደሉል ኢስቲዓነቲ የመታገዝ ማስረጃው ቀውሉ ንግግር ነው። ተዓላ አላህ Subhanahu Wa Ta'ala ንግግር እንግዲህ መታገዝ የሚባለውን በማን ብቻ መታገዝ እንዲያለብን ማለት ነው። በአላህ Subhanahu Wa Ta'ala ብቻ መታገዝ እንዲያለብን የሚጠቁም ማስረጃ ማለት ነው። አላህ ምን ይላል? ሱረቱል ፋቲሃ ኢያከ ነዕቡዱ ኢያከ አንተን ብቻ ነዕቡዱ እንገዛለን ወኢያከ በአንተ ነስተዒኑ እንታገዛለን ይላል አላህ Subhanahu Wa Ta'ala። ስለዚህ የምንገዛውም አላህ የምንታገዘውም በአላህ ነው። የምንገዛውም ጌታችንን አላህ ሐጃም ሲመጣብን የምንታገዘው በአላህ መሆን አለበት ነው። ወፊል ሐዲስ በሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ምናሉ ኢዘስተዓንተ መታገዝ ተፈለክ አሲን ወጣው ሊጠለብ ኢዘስተዓንተ መታገዝ ተፈለክ በማታገዝ ፈስተዒን ቢላህ በአላህ ታገዝ። ከአላህ የበለጠ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ኢብኑ አባስ ሱሐባቸውን ያስተምሩ ማለት ነው። ወደሊሉል ኢስቲዓዘቲ የመጠበቅ ደግሞ ማስረጃው ቀውሉ ንግግር ነው። ተዓላ መጠበቅ በአላህ Subhanahu Wa Ta'ala ብቻ እንዳለብን የሚጠቁም ነው። ቀውሉ ንግግር ነው። ተዓላ አላህ Subhanahu Wa Ta'ala ንግግር ነው። አላህ Subhanahu Wa Ta'ala ምን ይላል? ቁል በለህ በል ያ ነብይና አዑዙ እጠበቃለሁ በለህ በል ቢረቢል ፈለቅ ተፈለቅላቂ በሆነው ጌታ ተፈለቅላቂ በሆነው ጎህ ጌታ እጠበቃለሁ በለህ በል ቁል በል አዑዙ እጠበቃለሁ ቢረቢል ፈለቅ ተፈለቅላቂ በሆነው ጎህ ጌታ ስም እጠበቃለሁ ብለህ በል ማለት ነው። አላህ Subhanahu Wa Ta'ala ደግሞ በሌላ አያት ምን ይላል? ቁል ብለህ በል አዑዙ እጠበቃለሁ ብለህ በል ቢረቢናስ በሰዎች ጌታ በሆነው በአላህ እጠበቃለሁ ማለት ነው። ቢረቢናስ ማለት አይ ሙረቢናስ አዊል ሙስሊሂናስ የሰዎችን ሁኔታ በሚቆጣጠረውና ሰዎችን አንከባካቢ በሆነው ጌታ በአላህ እጠበቃለሁ ብለህ በል ማለት ነው። ስለዚህ የምንጠበቀው በማን ነው? በአላህ ነው። ወደሊሉል ኢስቲጋሰቲ መማጠን ይሉታል ወይም ደግሞ እርዳታ መጠየቅ የዚህ ደግሞ ማስረጃው ቀውሉ ንግግር ነው። ተዓላ አላህ Subhanahu Wa Ta'ala ንግግር ነው። አላህ Subhanahu Wa Ta'ala ምን ይላል? ኢዝ ተስተጊሱነ ረበኩም ተስተጊሱነ እርዳታ በጠየቃችሁ ጊዜ በተማጸናቸው ጊዜ ረቡኩም ጌታችሁን አላህ ደግሞ ፈስተጃበ ለኩም መርሐባ አላችሁ ይላል። ስለዚህ ኢስቲጋሳ የሚባለው ኢስቲጋሳን እርዳታን የምጠይቀው ተማን ነው? ሚነላህ Subhanahu Wa Ta'ala ኢስቲጋሳ ብሎ ይሄ ሚነል ገውስ ነው። ተገውስ ነው የተያዘ ኢስቲጋሳ ኢስቲጊስ ኢስቲጋሳ ስለዚህ እርዳታ ከማን ነው የምንፈልገው? ከአላህ ብቻ ነው ማለት ነው። ወደሊሉ ዘብሒ የማረድ ደግሞ ማስረጃው ቀውሉ ንግግር ነው። ተዓላ አላህ Subhanahu Wa Ta'ala ንግግር ነው። የእርድ የዘብሕ ማስረጃው ማለት ነው። ወደሉ ማስረጃው ዘብሒ የእርድ ማለት ነው። ቀውሉ ንግግር ነው። የአላህ Subhanahu Wa Ta'ala ንግግር ነው ማለት ነው። ተዓላ ከፍ ያለው ጌታችን የአላህ Subhanahu Wa Ta'ala ንግግር ነው። አላህ ምን ይላል? ቁል ብለህ በል ኢነ ሶላቲ ሶላቴም ወኑሱኪ እርዴም ወመሕያዬ ሐያቴም በሙሉ መማቴም ሞቴም ሊላሂ ለአላህ ነው ረቢል ዓለሚን ለዓለማት ጌታ ሆነው ለአላህ ነው ብለህ በል። ስለዚህ እርድ ለአላህ ብቻ ነው የሚገባው። ለጂና አይታረድም፣ ለተለያየ ካላህ ውጭ ላሉ አካላቶች አይታረድም። እርድን ያው ለአምስት እንደዛ ይከፍሉታል ማለት ነው። የሚፈቀድ ያለ የማይፈቀድ ከዛ ሁላ የማይፈቀድ የትኛው ነው? ታላህ ውጭ ላሉ አካላቶች ለቀብር፣ ለአድባር፣ ለቆሌ፣ ለጂን የሚያርዱ አሉ። ይሄ ያከፍራል ማለት ነው። ስለዚህ ወማቲ ሊላሂ ረቢል ዓለሚን ነው ላ ሸሪከ ለሁ ወቢዛሊከ ኡሚርቱ አነ አወሉል ሙስሊሚን ይላል። ስለዚህ ላሸሪከ ለአላህ ደግሞ ምን የለውም አጋሪ የለውም ማለት ነው። ወሚነ ሱነቲ ከሱና ማለት ነው። በሐዲስ እንደመጣው ነብያችን ሰለላሁ ዐለይሂ ወሰለም ብለዋል ለዐነ አላህ ረግሟል። አላህ ከዝነቱ አርቆታል። ማንን? መን ዘበሐ ያረደን ሰው ለገይሪላህ ከአላህ ውጭ ላለ አካል ያረደ የሆነን ሰው አላህ Subhanahu Wa Ta'ala ከዝነቱ አርቆታል። ወደሊሉ ነዝሪ የመሳል ማስረጃው ቀውሉ ንግግር ነው። ተዓላ አላህ Subhanahu Wa Ta'ala ንግግር ነው። አላህ Subhanahu Wa Ta'ala ምን ይላል? ዩፉነ ይላል አላህ Subhanahu Wa Ta'ala ዱንያ ላይ የኔ ባሮች እያለ ነው አላህ Subhanahu Wa Ta'ala ዩፉነ ይሞላሉ ቢነዝሪ ስለታቸውን ይሞላሉ ወይኻፉነ ይፈራሉ የውመን ቀንን
ካነ ሸሩ የሚሆንበትን ቀን ማለት ነው። ሙስተጢራ አይ ሙንተሽረን ማለት ነው። በጣም ሸሩ በጣም የሚሰራጭበትን ማለት ነው። የሚሰፋበት የሆነውን ቀን ይፈራሉ። የውመል ቂያማ እሱ ማነው? የውመል ቂያማ ነው ማለት ነው። ስለዚህ እዚህ ድረስ ይበቃናል ማለት ነው። በአላህ ሱብሓነሁ ወተዓላ ፍቃድ ደግሞ እንቀጥላለን ማለት ነው። ለዛሬ እዚህ ይበቃናል ማለት ነው። አስተያየት ሚስተካከል እንደዚህ ይሁን የምትሉት አስተያየት ካላችሁ ኮሜንት ላይ ጣፍ ጣፍ አድርጉልኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።